ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሓነሁ ወተዓላ የሁላችንም ዱዓ አላህ ይቀበለን። ዱዓችንን አሚን ይበለን፣ እሺ ይበለን። አላህ ቅርብ ነኝ ለምኑኝ ብሏል፣ ይሰማናል፣ እሰጣችኋለሁ ብሏል። ያንን መስፈርት አሟልተን የምንለምነው አላህ ያድርገን። ሀጃችንን አላህ ያውጣልን፣ ጭንቀታችንን አላህ ያስወግድልን። የታመሙብን ቤተሰብ ካሉ አላህ ያሽርልን። የሞቱብን ሙስሊም ወንድም እህቶቻችን አላህ የጀነት ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃል። የእኛንም መጨረሻ አላህ ያሳምርልን። አባቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። እናቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። ለነሱ መልካም ሆነን አስደስተናቸው አላህ ከሚደሰትባቸው ባሪዎች መካከል አላህ ያድርገን። ያላገባውን አላህ ይዳረው፣ ያላገባውን አላህ ይዳረው። ወንዱንም ሴቱን ጥሩን የተመኙትን መልካሙን ትዳር አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይስጠው። ልጅ አጥቶ የተጨነቀውን ብዙ ዓመት የቆየ ያለ መካከላችን አላህ ይለግሰው፣ አላህ ይለግሰው። የእኛንም ጭንቀታችን አላህ ያስወግድልን። ቤት ኪራይ ያለውን ከቤት ኪራይ አላህ ነጃ ይበለው። ዱንያ አኼራችን በአጠቃላይ አላህ ያሳምርልን። ጀነት ላይ የምንሰባሰብ አላህ ያድርገን። በአኼራ ጀነት ላይ በዱንያ ላይ አረፋ ላይ የምንሰባሰብ አላህ ያድርገን። አላህ ይወፍቀን። መጨረሻችን አላህ ያሳምርልን። ይህን ሀገራችን የሰላምን ጅማሮ አላህ ያስቀጥልልን። ሁሌ ሰላም አላህ ያድርግልን። የሰላም አየር የምንተነፍስ አላህ ያድርግልን። ትክክለኛ ባሪያዎች አላህ ያድርገን። ሰላምን አግኝተው በሰላም የሚንቀሳቀሱ አላህ ያድርገን። ወቅቱ ግድያ መከራ የበዛበት ነው። አላህ ይጠብቀን፣ አላህ ይጠብቀን። ቀልባችን ላይ እዝነቱን አላህ ያምጣልን።